እናንተ መገናኘት ምክንያት እኔ ሳልሆን ሀዩ የእናቷ ናፋቂ ናት። እሷ በአጋጣሚ በጣም አመሰግናለሁ። ለራሷ ምክንያት ሆስፒታል ሄዳ እንደዚህ ስታለቅስ ስታያት አማርኛ አትችልም፣ ኦሮምኛ ነው የምትችለው። ጓደኛዋ ጋር የምትችል ጓደኛዋ ጋር ደውላ ነው ምንድን ነው የምትለው ብላ ጠይቃ ችግሯን ከሰማቻት በኋላ እዚህ መፍትሄ አታጣም እዚህ ቤት ብላ ይዛት የመጣችው እና ዋና ሀዩ ናት። ሀዩን በጣም በጣም ማመስገን እንፈልጋለሁ። እኔ እናት ተባረኪ። እሺ እናቴ ወላሂ ላዝም በጣም ነው የማመሰግንሽ ሀዩዬ፣ አንቺንም ሀዩ አንቺንም በጣም እንጃ ወላሂ። እክራም እስቲ አውሪያት። አሁን እንዴት ነው ቢያት እግሯ ነው ሰርጀሪ የተደረገው? ጠይቂያት። እክራሜ እኮ ወረቀት ተፊጣይሩ ጀደኒ በር ወረቀን ሲዱ መታራሽ አለ ኮንገል ተከላስ ጀርኬኝስ ብያ ሁንድኑ ደጋኒ በዳረበሸማ ጅሩ ወላሂ ላዝም ለምን ሁንድኑ ወከነማትን ጅሩ እክራሜ እኮ ቆይ እሷ እየነገረቻት ያለችው እኔ ልተርጉምልሽ። ለምን ከመጀመሪያ ከገባት ሰዓት ጀምሮ ያለችውን ተርጉሚለት። መጀመሪያ ያለችው እኛ አልጣልንሽም፣ በጣም ነው የምንወድሽ፣ በጣም ነው የፈራ ነው፣ አይዞሽ ምናምን ያለቻት ምንም ነገር። አሁንም ደግሞ አይዞሽ ወረቀትሽ እያለቀ ነው ትገቢያለሽ፣ አብሽሩ ሁላችንም ማለት ስማቸውን ጠርታ የተናገረችው ናስር ምናምን ያለችው እነሱም ለአንቺ ወደዛ እየተሯሯጡ ነው። አይዞሽ አይዞሽ ከጎንሽ ነን፣ ምንም ነገር አታስቢ ነው ያለቻት። እና በደንብ ጠንካራ አስያም ጥሩ ነገር ነው። ለምን ለልጅቷ ሞራል የሚሆናት ምንም ፍራቻ እንዳይኖራት ነው እያደረገች ያለችው። እንደዚህ አይነት ሰው ነው የሚያስፈልገው፣ መስጠት አይደለም። እንደዚህ በቃል እንኳን ካጠገብሽ ሰው ሲቆም በደንብ ነው እና ሰው መሆንሽ ይሰማሻል። ሰው አለኝ ያለሽ እና በደንብ እንትን ብያለው። አላህ ይስጥልኝ አፍያ። መጀመሪያ እኔ ግን ሀዩን በጣም አመሰግናታለሁ። ሁላችንም ከለር እንትን ሃይማኖት ምናምን እንደዚህ ሳንል እንደዚህ ስንያዝ ይኸው ሀቢባ ነስሩን አስገቢልኝ። ይኸው አቡ ሀናን ይላል። አቡ ሀናን አንድ ቁጥር እየጻፈ ነው። እሺ ማቆ እሺ የታለ? እሺ ይኸው አቡ ሀናን ይላል ስሙ። ሆስፒታል የት ሆስፒታል ነው? አማ የት ሆስፒታል ከም ጅርታ ኢክራም ሆስፒታል ያ ጅርቶ ኤሳ ሆስፒታል ሸሪፋ እንትን ያለው የት ያለው? ይኸው ነስሩ ገብተዋል። አቡ ሀናን የምል እሱ ነው። ሆስፒታል አቡ ከሊፋ ኤሰ ከጅሩ ጅርታ ቢብቲ ሰላም ሰላም አጅማን ያለ ነው ያለችው። እሺ አጅማን ያለው ኸሊፋ ሆስፒታል ነው ያለችሁት? ያ እንደዚህ። አቤት። ሰላም ሰላም፣ እንዴት ናችሁ? ሰላም ወንድሜ፣ እንዴት ነህ? ኢክራም ነስሩ ዱቢስ ኢክራም ደጋን ጅርቱ ሰገሌሳ ምንድነው እሱ? ልጅቷን እኮ እየተከታተልናት ነው። ወደ አገር ለማስገባት ወረቀት ኤምባሲ ደርሷል። ኤምባሲ እጅ ስላለ ነው እየጠበቅን ያለ ነው። እሷ ተጠፋፍታ ነበር ከእናንተ ጋር፣ ለዛ ነው። ከኛ ጋር አልተጠፋፋንም። መጀመሪያ እኛን ሆስፒታል ያስገባናት። ከዛም በኋላ ሆስፒታል ሄደን በቀን 1 ሰዓት ነው የተሰጠኝ። እኔ ተመላልሼ እያየኋት ነው። አወዳደቋ ትንሽ እሷ ባት ነው። መጀመሪያ የተደወለብኝ ከሀገር ነው። የኔ ጎረቤት ናት እሷ። እናትየው ናት ደውላ ልጄ ታማብኛለች ስትል እኔ ከዛውም መክተቡ ጋር ደወልኩኝ። መክተቧ ደግሞ ህጋዊ ናት። ለእሷ ስደውል እንደዚህ እክራምና አንቺ ጋር ነው ያለችው ምናምን ብዬ ነገርኳት። አሁን እኔ ጋር ናት፣ አሟታል፣ ወደ ሀገር ላስገባት ነው አለችኝ። ይህ አሟሟት ምንድን ነው ስላት ጅኒ ገብታባት ነው፣ አሁን ቤት ውስጥ ቁጭ ብለን እየጠበቅን ነው አለችኝ። ኦኬ እንደዚህ ከሆነ ከመጣች 1 ወራ 2 ወራ ነው። ብድም ተበድራ ነው የመጡት። ቤተሰቧም ደግሞ አቅም የላቸውም ብድር ያምጣሉ። ከዛ አታስገቢያት፣ እኔ ወስጃት ቁርአን አስቀሪ ቤቴ አስቀምጬ ቁርአን አስቀሪባት ከዛው መልስልሻለሁ አልኳት። ከዛም በኋላ ነው እኔ ደግሞ ትንሽ ስራ ስለበዛብኝ አልሄድኩኝም። ያን ቀን ሁለተኛም አልሄድኩኝም። 3ኛ ቀን ላይ ደግሞ ራሷን ጣለች ከፎቅ ላይ። ከጣለች በኋላ ሄድኩኝ። እዛ ቤት ሲሄድ ፖሊሶቹ መጥተው ወስደዋል አሉኝ።
ከዛም በመዛ ማታ ሄድኩኝ ሆስፒታል ሼክ ኸሊፋ አጅማን ሆስፒታል ነው ሲሄድ በዚህ ሰዓት አልፏል መግባት አልችልም አሉኝ። ቀን ላይ 7 ሰዓት እስከ 6 ሰዓት እስከ 7 ሰዓት ነው ከማታ መግሪብ ላይ መሰለኝ የሚፈቀደው። ሄድኩኝ አገኘዋት ሁሉ ነገር ከማዘርም ከሷ ማዘርም ጋር አወራን። ያው ሕክምና ላይ ነበረች። አሁን እንግዲህ ሆስፒታሎቹ እስከሚያወጧት ድረስ እየጠበቅን ነበር። ከዛም በፊት ግን እያየናት ነው። እኔም ሲስተርም አብረን ሄደን አይተን 3 4 ሄደን አይተናል። ከዛም በኋላ አሁን ትውጣ አሉ ሆስፒታል። አሁን እሷ ተችሏታል ትውጣ ሲባል እኔ ደግሞ ማውጣት አልችልም። ማውጣት ያለባት መክተቧ ናት። መክተቧን አወራዋት። አሁን እሷን ልጅቷን ካወጣናት እንዴት ነው የምናረገው ብላ ኤምባሲ ጋር ሄደች። እሷ ወረቀት ለመጨረስ ኤምባሲም ወረቀት ጨርሶ ሰጥቷት ከዛም በኋላ ሆስፒታል ስንሄድ መጀመሪያ ሾርጣ ጋር ሄዱ። ከዛውም ዊልቸር ግዙ። ዊልቸር ከገዛችሁ በኋላ ቲኬት ይቆረጣል ወደ ሀገር ትገባለች አሉ። ያኛውን ኤምባሲ ደውላ ጠየቀች። ኤምባሲ እንጨርሳለን ብለውት ወረቀቱንም ሁሉ ነገር ተቀበሏት። ከሱማ ፈዲላ ይባላል መክተብ አላት። እዚሁ አልከራማ ነው የምትኖረው። አሁን እሱን ኤምባሲ እስከጨርሶ የሚጠይቀን ብር እስከምንሰጠው ድረስ እየጠበቅን ነው። ሰኞ ብሎን ነበሩ። ሰኞ አልፏል። ልጅቷ አልጠፋችም። እኔ ሂጂ እየጠየኳት ነው ሆስፒታል አጅማን ኸሊፋ ማለት ነው። በዚህ 3 ቀን ውስጥ ደግሞ በግድ ሆስፒታል ይዛችሁ ካልወጣችሁ ሲለን በዚህ 3 ቀን ውስጥ አልሄድንም። ለዛ ነው በዚህ 3 ቀን ለምን ሆስፒታሉ በቃ አብቅታለች ይዛችሁ አትወጡ ስላለን መክተባን አወራት። መክተባም ደግሞ ይዘን አንወጣም ወደ ሀገር ያስገቡልን ወረቀት ምናምን ጨርሶ የትኬትም ሆነ ሁሉም ነገር እኔ ከፍላለሁ አለች ልጅቷ። ለዚህ ኦኬ እንደዛ ከሆነ ወደ መክተብ ነው ወደ ኤምባሲ ነው ያስተላለፈችው። ኤምባሲ ደግሞ እኔ ጨርሼ የጨረሰውን ወጪ ደግሞ ትከፍያለሽ። እሺ ከፍላለሁ ጨርሱልኝ ነው ያለችው። በዚህ ሂደት ላይ ነው ያለው። ኦኬ እሷ አንድ ጊዜ ብቻ ነው ዘመዶቼ መጥተው ያዩኝና ጠፍቼባቸው ይሆናል ነው ያለችው። ሆስፒታል እሷ ትክክል ነው። እሷ አሁን ራሷን አታውቅም። አሁንም እኔም ሂጄ ሳስጠይቃት መዳሜ መጣችብኝ። ለምንድን ነው የወደቅሽው ስትል መዳሜ መጣኝ እገልሻለሁ ምናምን ነው። አሁን እሷ ራሷ ንጹህ አይደለም ጭንቅላቷ ጅኒ ስላለችባት። አቡ ሀናን ይቅርታ በእናት እንደዚህ ካልካት እኮ ልጅቷን ስሜቷን ነው በደንብ እየሰማችክ ነው። አማርኛ ማውራት ባትችልም ትሰማለች ልጅቷ። ነገሳ አናፊ ሲኖ በሌቲክያ ሙጫዮን ፈያ ቀብ ሙጫዮን ጆዜ ቢያት ዋንን አኔረካውን ቀቡ ሙጫዮን ጅኒን ትንቴት በገፈታ ራቢያ mucayyoon jinni seenteetti ittiin qaraafamne ittiin ittiin qaraa isa jedhee sheeka barbaaduudha jedhee barbaacha deemaa jiru kufte mucaan hin galchini isheen maktabni iyyuu nan galchaafanii jinni itti seenteetti inni jidigdee quraanii jinni ምናምን እንጀዲን ሙጫዮን አመ ነጋ ቀብዲ ነጋዳና ሳ ጅርቲ በስርዓቱ ነው እያወራች ያለችው። አንተ የምታወራውን ትሰማለች። ልጅቷ ጤነኛ ናት። እኛ አንዳንድ ጊዜ ታውቂያለሽ አቡዬ ሰዎችን የምናሳብደው እኛ ራሳችን ነን። ለምን ማይገባቸውን የሆነ የሰው ሞራል ላይ እንሄዳለን። ያ ጥሩ አይደለም። ለሰው ልጅ ምንም ባናረግ ጥሩ ነገር ትችላለህ፣ ጎበዝ ነህ፣ እኔ ካጎንህ ነኝ፣ አግዛለሁ ካልክ ጥሩ ከላም እኮ ረሱላችን አይደለም። አሁንም እኮ ነኝ። ስለዚህ እኔ አሁን ምንም ነገር አልልክም። በቃ ይሄንን ምናምናዎቹን ስትገባ አርጉላት ቁርአንም ይሁን ምንም። ለአሁን ግን ጤነኛ ነሽ አንቺ ትችያለሽ በሏት። ጎበዝ ነሽ እናግዝሻለን። ገንዘብን ከፈለሽ ምንም በቃ የሰው ልጅ ሰው ነው። ጥሩ ምላስ ነው የሚያስፈልገው እንጂ ገንዘብ ስጦታ ምናምን አይደለም። አሁን እኔ የምልክ የቁርአኑን ቢሆን እናንተ ከቤተሰብ ጋር ተነጋገሩና ቁርአኑንም ቢሆን አድርጉላት። ሌላውን ነገር ግን ሞራሏን ጠብቁላት። ምንም ነገርን ያለለፍም ወላሂ በኦሮምኛም እነግርሃለሁ። አቲ ኦበሌቲ ኬቲ ወሪ ኬሰን ዋን ጎዳን ሀጎዳን አማፍ ገሩ ዩሲድ አፍ ሞራሊ ተዳፊ ነመን እጄሲና ኬሰቲ የሰው ልጅ አንዳንዴ ታውቂያለሽ ሞራሉን ከገደልሽው ሰው ልጅ ምንም አይመስለውም። ለምን እኖራለሁ ይላል። ገባሽ? ምንም ነገር ምንም የለኝም ማን አለኝ እኔ ብሎ እቺ ልጅ ራሷን እንዳረገችው ማን ስሜቷን እንደነካው ማን ሞራሏን እንደገደለውና ከፎቅ ላይ ከ3ኛም ይሁን እሷ እንዳለችው ከ5ኛ ምን ሆና እንደዚህ ላይ እንደደረሰች አይታወቅም። ስለዚህ ምንም ባናረግ ጥሩ ነገር ከአፋችን ያው ይውጣ።
ጸበልም የሆነ ቁርአንም የሆነ አስቀሩላት። በቃ ሳትነግሯት ቤተሰቦቿ እናቷ ካደረሰች እናቷ መቼም ጥላትም እችን የመሰለች ቆንጆ። ስለዚህ ጥሩ ነገር በቃ እኔ የምልክ ይህንን ልታረጉ ያላችሁትን አብደሻል፣ በዛ ወጥተሻል፣ በዚህ በዛ ቃሉ ለመጠቀም ስላልፈለግኩ ነው። ስለዚህ እዛ በቃ በላት እሺ። ምንም ነገር ሁማዩ ነው ፊንጎዱ መቼ እንኖራለን እችን አለም። ዛሬ እኮ በአንድ ሰከንድ ውስጥ የሚፈጠረውና እኔ እናንተን ለማስረዳት ለመፈልጌ ነው እንጂ ለዛ ለማለት ወይ ሷስ ሰማኝ ስለሆነ ነው። ይቅርታ እሺ። ደግሞ ተናድጄ የሆነ ነገር ከተናገርኩኝ ሁላችሁም እዚህ ላይ ያላችሁ ከአፌ ጥሩ መጥፎ ነገር ከወጣ በጣም ይቅርታ። ለምን የእሷ ሞራል እንዲነካ ስላልፈለኩኝ። አሁዬ እዚህ ጋር እኛ ፕሮቴክት ማድረግ ያለብን የታመመን ሰው ነው አይደለም፣ እርዳታችንን የሚያስፈልገውን ሰው። እቺ ልጅ እግሯን ታማለች፣ ወድቃለች። ምን ደርሶባት ምን ለዚህ እንዳደረሳት ፈጣሪና እሷ ብቻ ነው የሚያውቁት። የምሰራበት ቤት ላይ ጤነኛ አይምሮ ይዛ መጥታ በ2 ወር ውስጥ ምን ገጥሟት ምን አይነት ቤት ገብታ ምን አይነት ነገር አሳልፋ ለዚህ እንደደረሰች እሷና ፈጣሪ ብቻ ነው እውነታውን ሀቁን የሚያውቁላት። ግን እቺ ልጅ አንድ ቀን ነው ያዩኝ ብላ እሷ ዘመዶቼ ይወዱኛል ይፈልጉኛል ጠፍቼባቸው ነው እንጂ እነሱ ጥለውኝ አይደለም እያለች ነው ያለችው። ወላሂ እነሱ እና አሲያ ራቢያ ያንዴ አሲያ ማለት ነው እንደገባች አለቀሰች። ጠፍታባት ለጓደኛዋ ሲፋን ናት አይደል መጀመሪያ የገባችው። አይ ቲንክ ኔትወርክ ነቅሏት ነው መሰለኝ። ለሲፋን አሲያ እንደጠፋችባት ነግራታለች። ለዛ ነው እዚህ ስትናገር ሲፋን ገብታ የአሲያን ፎቶ ታውቂያታለች ስትላት አለቀሰች። አዎ የሀገሬ ልጅ ናት ብላ አለቀሰች። ገባሽ? እቺ ልጅ በሰው ሀገር አዲስ ሆና አረብኛ አታውቅም። ስትነቃ ራሷን ሆስፒታል ውስጥ ተጥላ አገኘችው። መጥቶ የሚጠይቃት የለም የሚያያት የለም። ብቸኝነት ይሰማታል። ስሜቷን በቋንቋዋ ተናግራ ማውጣት አትችልም። ለምን? እዛ ሌላ ሀገር ነው፣ ሌሎች ዜጎች ናቸው። አስቡት ይሄንን ፊሊንጉ። ብቻ እራሳችሁን እሷ ቦታ ላይ ጣሉ። እኔ ምንም ነገር ስሰማ ራሴን እዛ ቦታ ላይ ነው ማስቀምጠው። ራሴን እሷ ቦታ ላይ ያስቀመጥኩት። ስለዚህ የደረሰባትን ነገር ቀላል አይደለም፣ እንደቀላል አትዩት። እና አሲያ ጠፍታብናለች ብላለች። አንተ ደግሞ እዚህ ጋር አልጠፋችብንም እያልክ ነው። ስለዚህ የትኛው አልጠፋችም? ያ አሲያ ጠፍታባት እኮ ነው ለሲፋን ነግራት ሲፋን መታያል አቡ በጭራሽ አቡዬ እኔ ያልኩሽ ነገር ነስሩና ናዚሙ ሙናጃም አሚዳም ብዙ ልጆች ሄዶ እያዩት ነው። ግን እኔ ብቻ ነኝ ያልኩት፣ ምክንያቱም በራስ ስለምሰራ ኢቃማ ስለሌለኝ እነሱ ራሱ አትጂ በፖሊስ ትያያለሽ ድንገት ምናምን ስላሉኝ ነው ያልኩት። እነሱ ደግሞ በጣም ልንገርሻ፣ እኔ እሷ ማታ ወርቃ 2-3 ሰዓት ነው ከሊፋ የሄድኩት። መጀመሪያ የመጣው የቢሮዋ ነው የሄድኩት። ቢሮዋ ሄጄ ቤቷን ጠይቄ እንዴት እንደወደቀች ለምን እንደወደቀች ጠይቄያት፣ እሷ ሳትወርቅ በፊት ነው የተደወለልኝ ከሀገር። ኦኬ እሷ ስለታመመታ ማለት ወንድሜ ለምን ስልክ ገዝተህ አልሰጠካትም? ስልክ አለ ለበስ ልብስ የላትም። ይሄን ሻርብ ራሱ ሊሰጥቻት ነው ሲላትም እሷ ሁለቴ ሶስቴ መተካያት ለምን አንድ ቅያሬ 2 ቅያሬ ልብስ አላመጣህላትም? ይሄው በዚህ በሐኪም ቤት ዩኒፎርም ነው ያለችው ልጅቱ። ጧት ማታ ነው የምታለቅሰው። ከዓለም ተቆራርጣ ነው ያለችው። ስልክ የላትም። ስልክ ቢኖራት አትሊስት ትደውልልሃለች የሆነ ነገር። አቡዬ ወንድ ልጅ ይሄን አያስብም እኮ ወንድ ልጅ ይሄን አያስብም። ለአሚዳና ለሙናጃ ነግራት ነበር። ሙናጃ የሆነ ነገር ይዤላት ሂጂ ምናምን ብያት ነበር። ወረበል ካባ ወላሂ ላዚም ሙናጃ ከገባች ነግርሻለሁ። እሷ ፊት ለፊት ማለት ነው። እሷ የሆነ ነገር ያስፈልግ ወላሂ ጸጉሯን ራሱ ሰርተሻላታል ወይ ምናምን ብዬ ጠየቅኳት። ጸጉሯ እንዴት ነው ምናምን ብዬ ስጠይቃት እኔ እንደዛ አላሰብኩም አላስታወስኩም። ምክንያቱም መዳሜ ቁማ እየጠበቀችኝ ነበረ እየደወለች ነበረ። ለዚህ አላስታወስኩም። ዝም ብዬ እኔ ብሄድማ ጸጉሯን ሰርቼላት ምን ብዬላት የሆነ የሚያስፈልጋትን ነገር ገዝቼላት ነው የምመለሰው ምናምን አልኳት። ስለዚህ ናዝሙ ደግሞ አትሂጂ ድንገት በፖሊስ ትያዣለች ፖሊሶች አሉ ምናምን ስላለኝ ነው የፈራሁት መሄድ ምናምን ብዬ ከእሷ ጋር ራሱ አብርቻት ነበር። ግን ወንድ ልጅ ይሄን አያስብም አብዬ። ነስሩ ወላሂ እንኳን ለእክራሜ ለማንም ሰው የሚተርፍ ሰው ነው ወላሂ ላዝም። አይ ምን መሰለሽ እሷ አንድ ጊዜ ነው ዘመዶቼ የመጡት። ግን ዘመዶቼ ስላልፈለጉኝ ሳይሆን ስላጡኝ ነው። ጠፍቼባቸው ነው። ተቀይሬ ሆስፒታል ወይ ሩም ተቀይራ ይሆናል ገባሽ? እና ተቀይሬ ጠፍቼባቸው ነው እንጂ ሳይፈልጉኝ ቀርተው አይደለም ብላ በጣም ፖዘቲቭ ናት፣ በጣም መልካም ናት ብላ ተናግራለች።
ገባሽ? አሁን ምን መሰለሽ አብያ ማውስ ነበር እኮ በጣም ተከታተልኩሽ ነበር አለሁኝ አስገቡኝ የሚያውቃት ሰው ካለ ምናምን ስትሉኝ ለነስሩ እጄ ቶሎ ብዬ ደወልኩለት እሱም ቶሎ ብሎ መጣ። በቃ ነው እንጃላይ ለከር ነው ዋናው እሷ መገኘቷ ነው። አስያዬ ዋናው እናንተ መገናኘታችሁ ነውና ግን ስልክ ያስፈልጋታለች ልጅ ስልክ መያዝ አለባት። እኔ እናንተ ባትገኙ ኖሮ ስልክ ተገዝቶ እንዲሰጣት ሆስፒታል ድረስ ሄደው ላደርግ ነበር በሰዎች። ግን ኦልሬዲ እናንተ ስለተገናኛችሁ እናንተ አላችሁ ማለት ነው። ኢንሻአላህ ምንም አይነት የምትፈልጉት ፍቅር የለውም። እሺ እንትን አስያዬ ቁጥርሽን ለመስዬ ከጎንሽ ላለችው ያስገባኋት ቁጥርሽን እንድትሰጫት ነው። ማናት? መስኪ ቁጥርሽን ስጫትና የኔ ዋትስአፕ ቁጥር ስላላት አምጥታ ለኔ ዋትስአፕ ላይ ትሰጠኛለች። አሁን አንቺ ሳትወርጂ ትሰጠኛለች። ላክልኝ ለኔ ከጎንሽ ያለ እሺ ማኮ እሺ ኢክራም ራቢያ ኢክራምን ታውቂዋለሽ ወይ? አቦ ሀናንን ብለሽ ጠይቂያት። ታውቃዋለች? ኢክራም ሀቢብቲ ይህም በይታኒ አቡ ሀናኒን ነስሩ ጀዲን ኦኬ ነስሩን በይክታኒ ሀቢብቲ ኢክራም ስታክ አድርጋለች። ኢክራሜ ነስሩ በይታኒ ኢክራም ኔትወርክ ይዟት ነው መሰለኝ። አሁን ተናገሪ። ኔትወርክ ይዟት ነበር። ኢምቤክታኒ ሚ ነምቤካ እኔ ያ ኢምቤካ አውቀዋለሁ ብላለች። አይ ምናልባት ካላወቀችው በድምፁ ካላወቀችው ሜክ ሹር ኮሜንታተሮች ጠይቂ ብለውኝ ነው። ሀዩ የእናቴ ናፋቂ ለመስዬ ቁጥርሽን ላኪ። ምክንያቱም ኢክራም ቁጥር ስለሌላት አንቺን እንጠይቅሻለን። እንዴት ሆነሽ? ደህና ናት ወይ? እንከታተላለን በሰላም ሀገር ለቤተሰቦቿ መድረሷን ምናምን በጣም እሱን አድርጊ። ባላ የምትፈልገው ነገር ካለ ወይ ስልክ ገዝተን እንድንልክላት ሆስፒታል ድረስ ያንቺን ስልክ ቁጥር ለመስዬ ስጫት። ይህች መስዬ እዚህ ጋር ከሪም በታችላለችው አምጥታ ለእኔ ትሰጠኛለች። አሁን ዋትሳፕ ላይ ሀይ እንድልሽ አንድ ነገር ልናገር። እኔ ለናስር ነስሩ ይቅርታ በጣም እኔ ማለት ትንሽዬ ከተቆጣሁኝ ኢሞሽናል ሆኜ በጣም ይቅርታ ላለው። ሁለተኛው ደግሞ አሁን በቃ ማለት እቺ ልጅ ጥሩ ነገር ያስፈልጋታል። ማለት በቁሳቁስ አይደለም፣ ጥሩ ንግግር፣ ጥሩ ነገር ማለት ከጎኗ ቆሙ ለእናትየው አድርሷት። ሌላ ነገር ደግሞ እናንተ የሚያስፈልጋችሁ ካለ ማትችሉት ካለ ህዝብ አለ እዚህ እኛ እዚህ ጋር ያለ ነው 4-3 ሰዎች ማድረግ እንችላለን። ለዚች ልጅ መጠየቅ ትችላላችሁ። ሌላ ነገር ደግሞ በቃ ምንም ነገር ሞራሏን አትንኳት። በቃ ትችያለሽ፣ አንቺ ደህና ነሽ። አሁን ገብተሽ ደግሞ እዛ በደንብ እንትን ብሎሽ ሌላ ሀገር ደግሞ መሄድ ትችያለሽ። በቃ ሞራል ሁኑላት። ሌላ ምንም ነገር አልልም። አመሰግናለሁ። ሀውዬም አንቺንም አመሰግናለሁ። ከሁሉም ደግሞ ሀያት ሀዩ ልትመሰገን ይገባል። አላህ ይስጥሽ ሀቢብቲ። አላህ ከጎንሽ አንቺን የሚጠብቅሽ በሄድሽበት። ሁላችንንም አላህ ይጠብቀን። የሰው ሀገር ነው ያለ ነው። አሲያን ደግሞ ልላት ትፈልጋለሁ። ልብስ አሁን አንቺ ከልብሽ ከፈለግሽ ልብስ እንዲገዛላት፣ እቺ ልጅ በዩኒፎርም ነው በሆስፒታል ዩኒፎርም ነው ያለችው። ልብስ እንዲገዛላት አድርጊ። እናንተ ደግሞ ወንዶቹ ምን መሰለሽ ያሰብኩት እኔ የሀዩን ስልክ ቁጥር የምወስደው 2 ቀን ይሄንን ነገና ከነገ ወዲያ አይቼ ስልክም ልብስም ካላኩላት እኛ ለእህታችን ስልክም ልብስም ያሰልካል። በቃ እኔ መሲ አንቺ ስልክሽን ስልክ ቁጥር ራቢያዬ ለመሲ ይስጫት። አንቺ አለኝ እኮ አንቺ በቀደም ለሲኦሲ እንትን ያልሽ ብዙ ሰው ስለማስተናገድ ነው። እንዳት አዎ ሀቡዬ አወቅሻት? ልክ ያለው እኔ ለመሲ ደረሰኙንም ለአንቺም ልክ ያለው አንቺንም አጥቂሽ ነው አናግሬሽ ነበረ። ግን ምንም እንትን ልጅቷም ነግራሽ ሊሆን ይችላል አላውቅም። እኔ ከማንም ምስጋና አልፈልግም። ግን በቃ ምንም ችግር የለም ንገሪኝ፣ እኔ እንትን እላለሁ። እሺ በውስጥ ከመሲ ጋር ማውራለሁ። አንቺም ደግሞ አናግሪኝ እስኪ ትንሽ ማሻለ ዋትስአፕ ላይ አሁን አወቅኩሽኝ። በቀደም ለእህታችን የሲኦሲ ያገዝሻት። እሺ በቃ ኢንሻአላህ። እና ኢክራም አመሂል ፈይታ መልእክት ላስተላልፍ። አመሂል ፈይታ ነገሃን ገልታ ኢንሻአላህ
haadha kee bira hin geessaa fayyitee demmoo eegagalteellee gara biyya biraallee hin deemtaa ati fayyaa qabda ishee ati fayyaa qabda fayyaan kee guutuudha nama immoo hin dhageeffatin ati amma fayyaa qabda ishee qura'aan ofitti qara'ii qul huwallaa qara'ii qul a'uuzu birabbinnaasiin wahuma dandeette qara'ii du'aayitee goradhu achi booda immoo rabbitu jira ishee riskiin kee ati amma achi jiruun kee jiruu olaanaadha ishee bakka gaarii geetta namoonni akkanatti bakka gaarii hin geettan jedhaniin bakka gaarii gahanii kan mul'atan nama akka keetii kana rabbiin immoo nama kufee hin kaasaa rabbiin nama kufee hin gatu inshaallah እና jiruun kee hin jijjiirama inshaallah ትቀየራለሽ ሀቢብቲ ሌላ ሰው ትሆኛለሽ የዛሬን ኢክራም ነገ ደግሞ ቆንጆ ቦታ እናያታለን ሁላችንም ምንም ማድረግ ማንችል ጥሩ ነገር እንነጋገር እላለሁ ሌላውን አስሐክሙልን እሷ ግን ወይ እሷ ካላወቀች ወይ አቦ ሐናን ይንገረን ማለት እግሯ ከዚህ በኋላ ምን ያ ስንት ፐርሰንት የቆማ የመሄድ ይችላልላት ምናምን የሚለውን ነገር ቢያስረዳንና እቺ ልጅ አሁን ምንም አይነት ካሳ ሳይሰጣት ሙሉ አካል ይዛ መጣ አካሏን አጣ ወደ ሀገሯ እየተመለሰች ነው በሁለት ወር ውስጥ እሰራለሁ እለወጣለሁ ህይወቴን እቀይራለሁ ቤተሰቤን እረዳለሁ ብላ መጣ ግን በሁለት ወር ውስጥ ካፎቅ ወድቃ እግሯን አጣ በቃ አሁን እስከ መቼ ነው የሰው እጅ ላይ የምትወድቀው መቼ ነው ተነስታ በእግሯ የምትሄደው ምናምን የሚለውን ነገር ዶክተሮች ካስረዱት እሱ ቢነግረን እላለሁ ስለ እኔ የተጎዳው ቀኝ እግሯና ግራ እጇ ነው የተጎዳው እጇ ትንሽ ምንም ችግር የለውም ብሎኛል እግሯ ደግሞ ኦፕሬሽን ሆነዋል ነው ያሉኝ እየተከታተለ ያለው ደግሞ መክተቧ ልጅቷ ናት ደላላዋ ናት እየተከታተለች ያለችው አዎ ከአሲያ ቁጥሯን ወስጄ እኔም እሷን መጠየቅ እችላለሁ ከፈለግሽ አሁን ሰጥቻለሁ ችግር የለም ከፈለግሽ ኦንላይን ላይ አሁን ማስገባት ትችያለሽ እሺ መግባት ከቻለች ብትገባ ኦኬ ቁጥር እኔ ደግሞ ጥያቄ ያለኝ ይቅርታ ማለት አዲስ ሊሆንባችሁ ይችላል እኔ ስለማላውቀው እነዚህ ህጻናትን እያመጡ ከዛም በኋላ በስርዓቱ ቀጥታ ስራ የማያስገቧቸው ከሆነ ልጆች አምሮ ጭንቀት ውስጥ ይገባሉ ለምን የጠበቁት ሌላ እዚህ ከውጪ አረብ ሀገር ሲሄዱ የሚያዩት ነገር ሌላ ሁላችንም ማለት ነው ሌላ ሀገር ስንሄድ በጣም ነው እንኳን አረብ አይደለም አውሮፓ ሀገር እንኳን ስትሄጂ ይጨልምብሻል ከመታቂው ነገር ስለዚህ የሚያመጧቸው ሰዎች ኃላፊነታቸውን ለምንድን ነው የማይወጡት አንደኛ ሁለተኛ ደግሞ ልክ እንደዚህ አይነት ነገር ሲደርስባቸው ምንድን ነው ማለት አውጥተው ማለት ገንዘብ ነው አይደል አውጥተው የሚያመጡት ያንን ገንዘብ ይሰጧቸዋል እኔ ይሄንን እንድትጠይቂልኝ እፈልጋለሁ ሀቢባ ለምን እቺ ልጅ ካሳ ይገባታል አምናን ኮስት ታውራኝ ቁጥሬን ስጣትልኝ እሺ ችግር የለም አውራታለሁ ለአሁን የአሲያን ስልክ ስለወሰድኩኝ ለአሲያ ሰጥልኝና ከአሲያው ስጄ አውራታለሁ አሲያ ስልክሽን ሰጥሽልኝ ለመሲ አዎ አብዬ ሰጥቻታለሁ የሁለቱንም ተቀብዬ ልክልሻለሁ አብዬ በጣም ጥሩ ስልካቸው ፈርም ላድርግና ትልክልኝና አውራታለሁ እንትን ስልክና ልብስ ካልመጣላት ነገ ወይ ከነገ ወዲያ ብዙ ልጆች ኮሜንት ላይ እንገዛላታለን ልብስ እያሉ ነው እንልክላታለን ልብስ ስልክ በተረፈ ደግሞ አገሯ ከገባች በኋላ በራሷ ባንክ አካውንት ስታወጣ ያቅማችንን ሰፖርት እናረጋታለን በራሷ ባንክ አካውንት ቴንክ ዩ ከታች ያለው ነው የአሲያ አይደለ ከብዬ አሁኑኑ ጠይቂያት ልጅቷ እግሯ መስራቱንና ማስን ምንም አቦ ሐናን እንዲጠይቅ አሁን ጠይቂያትና ዶክተሮች ስንት ፐርሰንት ይሰራል አሁኑኑ ልጠይቃት ሰፖርት የመጀመሪያ የሀያት ነው ሀቡዬ ሶሪ ማሪ ሪም ልጅቷ አሁን ላይ መራመድ አትችልም ሽንት ቤት ራሱ ነርሶቹ ናቸው የሚወስዷት እና ደግሞ ሰው ቋንቋ ስለማትችል ምን እንደሚለው አታውቅም ወይም ነርሷን ልጥራትና ታወሯ ከሆነ ነርሷንም ብትጠራት ጥሩ ነው እንግሊዝኛ ሀይባ ስለምትችል በደንብ ታናገራታለች ነርሷ ካለች ችግሯ ከይዟ ምን ላይ